ብስሚላህ ሰላም እና የተከበራችሁ የፋፊ ቤተሰቦች ሁሉም ሰላም ሁሉ መልካም ተኔ ጋለው አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ በአዲስ ቪዲዮ ብቅ ብለናል። እንዴት ናችሁ? ደህና ናችሁ ወይ? ስራ ኢባዳ ሁሉ ሰላም ሁሉ መልካም። ዛሬ እንግዲህ በሀዩ ምጥት ብያለሁ ማለት ነው። ሀዩ እንግዲህ ሰይድን ለኔ ብቻ አረጋለሁ እያለኝ በምትታገል ሰዓት ብዙ ውርጣ ውረድ እየገጠማት ስለሆነ ሱማያ ገለል ብያለሁ፣ እኔ ወጥቻለሁ። እንግዲህ ሀዩ ለሷ ሰጥቻለሁ ብላ አሸክማለኝ። ፈተና በጣም እየበዛባት ነው ያለውና እየተፈተነች ነው። ዛሬ ደግሞ ለፈተና ነው ለመጀረም ማለት ነው። ያው ታጠቅ ቆንጣ እያለች ነው እንግዲህ። የሚለጥቀውን ዜና ታዳምጣላችሁ። አሁን ይመጣላችኋል። ማየት ማመን ነው ይባላል የሀገሬ ሰው። ጥር ብለሽ ሂጂ፣ በመጣሽበት እግርሽ እዛችሁ አዲስ አበባሽ ተመለሽ እያለቻት ነውና እኔ አልመለስም ላንቺ ብዬ ነው። እኔ ሰይድን ደውዬ ሰይድን ብነግረው ያለችበት ቦታ ይሄዳል። አንቺ ደግሞ ሰይድን ወደዋለሁኝ ማለት ስለምታበዢ በጣም እንደሚወድሽ በጣም እንደሚያርቅሽ አርጌ እንድሰራ ተፈለግሽ እኔ ያለችበትን ቦታ ሄጄ አሳይሻለሁ። ቤት ኪራይ ይዛ አዲስ አበባ ተቀምጣለች በማለት ይሄው ጥፊ ደረሳት ማለት ነው። ይሄው እየጠፈጠፈቻት ነው። ዛሬ እበት መጠፍጠፍም ቀርቷል፣ እንኳን የሰው ልጅ ቀርቶ ማለት ነው። በዚህ በረዥም እጅ እንግዲህ እያጮለቻት ነው። እንግዲህ በታተነች ይሄን ፊት ማለት ነው። ልጅቱም እንግዲህ ከሸመግላለሁ ብላ ሄዳ ትትመታ በጣም ይከብዳል ማለት ነው። የሚከብድ አደጋ ደርሶባታል። ልጅቱም እንግዲህ ቻይው እንግዲህ ምን ታረጊዋለሽ? አዎ መቻል ነው። ደግ ሰራለሁ ብሎ ሰው የሰው ልጅ ሄዶ እንደገና ይመታ በጣም ትልቅ እንትን ነው ማለት ነው። ይሄው መጣ እንግዲህ ሰውየው እየሮጡ መጡ አቶ ሰይር ማለት ነው። ልጅ የምትቀጣ ይመስል ለበቋን ቆርጣ በዛሬ በቀረበት ሰዓት ለበቋን ቆርጣ እንግዲህ እየወነወነኝ ነበረ። ብራንክ እናረጋለን ትሉ ብራንክ በጥፊ ተመችቶ ተመልሰዋል ማለት ነው። ሀዩ ተቻለችም እናሸንፋለን ብለው ተንስተው ነበር። እነሱ ደግሞ አተሸነፈችም እሷ ማለት ነው። ቀጥላለች በመቀጠላው እንግዲህ እናንተም ቀጥሉ፣ እሷም ትቀጥላለች። ሱማያም እንግዲህ ባለችበት ልጆቿን ይዛ እነሱም እንግዲህ ያው ሰይድም ታውቃላችሁ ፍለጋ በፍለጋ አገር ለአገር እየዋነነ ነበረ። አሁን ላይ እንግዲህ ያው የመረጋጋት ብጤ የምትባል መሰለኝ ተወት አድርጓል። ለማዘናጋት ይሁን መድሪ አናቅም። አሁን ላይ ደግሞ በእንደዚህ ያለ ፈተና መጥቷል ማለት ነው። ተፈተናው አላህ ያውጣት። እንግዲህ ዋናው ተፈተና መውጣት ነው። ተፈተና የወጣ ሰው ያው እንግዲህ ውጤቱን ይቀበላል ማለት ነው። ሀዩ ዛሬ ልትፈተን ነው። እንፈትናለን ብለው እየተፈተኑ እንዳይገኙ ብቻ እንጠብቃለን። ሼር፣ ሰብስክራይብ፣ ላይክ እያረጋችሁ እንድታበረታቱ በአክብሮት ጠይቃለሁ። በዙ አጋጣሚ ፍትህ ለድምጤ ብያለሁ። ጉፋን ይዞኛል፣ ድምጤን ዝግት አድርጎኛል ማለት ነው። ይሄ ጉፋን እየተመላለሰ እምቢ ብሎኛል። አብዛኛው ቪዲዮ ማልሰራው ጉፋን አለቀይ ብሏል። ድምጤ ቀይር እያለ ስለሆነ ውድ ቤተሰቦቼ፣ ውድ የኔ ተከታታዮች ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አርጌ አመሰግናለሁኝ። ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። ተው ወይ ተዳችሁ የኔ ቤተሰቦች፣ ኧረ ጠፍታችሁኛል። ወዴት ልፈልጋችሁ? እዛችሁ ተቀምጬ ቀረሁ እኮ እናንተ ሄዳችኋል፣ ትታችሁኝ ሄዳችኋል ማለት ነው። ለማንኛውም ይሄ ቪዲዮ የተደረሳችሁ ሼር፣ ሰብስክራይብ አድርጋችሁ ኮሜንት አስቀምጡልኝ። በኮሜንታችሁ እመልሳለሁ ማለት ነው። ላይክ እፈልጋለሁ። በነሰይር ቪዲዮ ላይክ እፈልጋለሁ። እንግዲህ ሰያው
ተልጆችህም አላህ ያደባልቅህ ተሱማያም ጋር አላህ ያገናኝክ። እንዲህ ሮጠህ መጨረሻ ላይ ሱማያንም እንድታገኛት ዱአ እናደርግልሃለን። ሀዩንም እንድታስተዳድር እንግዲህ ሁሉንም ባጠገብህ አድርገህ በኋላ ላይ መጨረሻ ላይ ሰርፕራይዝ እንድታረገን እንፈልጋለን። ማለት ወንድ ልጅ ያው ማግባት ትገባው በአንድ ሰርፍ አድርጎ ትይዝ ነውና የሚያምረው በየሰርፋው ታይሆን አንዷን ቆላውን አንዷን ደጋ አድርጎ ታይሆን በአንድ በኩል አድርጎ ሀቃቸውን የምትወጣ አላህ ያርገክ። የልጆችህንም ናፍቆት ልጅ እንግዲህ በጣም ይከብዳል። ተለይቶ መቀመጥ ማለት በጣም ይከብዳል። የልጅ ፊት አይቶ እንደገና ልጅ ማጣት ማለት በጣም ይከብዳልና ልጆችህንም በእጅህ አላህ ያስገባልክ። ሚስቶችህንም ደግሞ ሷሊ ካላህ ያርግልህ። ተዋደው ተፋቅረው የሚኖሩ አላህ ያርጋቸው። ተሚጣሉ ተሚጋጩት አያርግብክ። ተሚፋቀሩት አላህ ያርግልክ እያልኩኝ ዛሬ በእናንተ ቪዲዮ መጥቻለሁ ማለት ነው። ቪዲዮ በላችሁ ላይ ስለሰራሁኝ በጣም ይቅርታ። አስተያየት የሚዲያ ሰው ስተሆን ድረስ አንዱን ላንዱ መገምገም ያው ያለ ነው ብለን ነው። አሁን ስልክ እየደወለች ነው ልትጠራት ማለት ነው። ልክ አዲስ መልእክት የያዘች ይመስል ፈገግ እያለች እየመጣኝ ነው። በኋላ ላይ እንግዲህ የሚመጣውን እናያለን ማለት ነው ውዶችዬ። እስቲ እናያለን እንግዲህ። አሁን በደህና ፈገግታ እየመጡ ነው። አይዋ ተቀባበሉ። አይ ተሰላለሙ። እንግዲህ እስከመጨረሻው ድረስ ምን ታረጉታላችሁ? አምሮብሻል እየተባለች ነው እንዴ? ሰያውና ሀል ሰው ያገኘታ እንዴት አያምርባትም? ደግሞ አንቺ ምን አስበሽ ነው? ሰዮ እያለች ተጣራችሁ እኮ ከንፋ ነው። ደግሞ እኮ የምትለብሳት ልብስ ሽቲ ብቻ ናት። ሽቲ ብቻ ነው መሰለኝ ኢትዮጵያ ያለው ሌላ ልብስ የለም እንዴ? ሽቲ ለብሳ ነው ቪዲዮ ተሰራ። ሽቲ ለብሳ ነው በሰላሟ ነው። ተሽቲ ወደ ልብስ የለም። ለበስበስ አታረጊም። እጅግዬሽን ለበስ። ሙስሊም መምሰል እርተብተብተብተብ ليش አልገባትም? ወጉ እያዳመጠኝ ነው። ወጉ አልገባትም። እንግዲህ እንደምታዋቸው ያው እየተፈታተኑ ነው። አሁን ጀዋሏን ሙራተብ ታረግና ተዛ ጥፊ ይመጣል ማለት ነው። እያያችሁ ጥፊውን እንግዲህ መጀመሪያ ላይ እንዳያችሁት አሁንም ስለሚቀጥል እንግዲህ ያንን ጥፊ መቻል ማለት በጣም ይከብዳል። አልገባትም
ፈተና አውጣን ተፈተና አውጣን ተፈተና አውጣን ተፈተና ተፈተና አውጣን ያዥ እንግዲህ ካላይ ሀገሬ ሰው የረህ አስተያየት ፈርቻለሁ። አይዋ ችግር አለብዎ። እኔ ላንቺ ብዬ ነው የመጣሁት ጓደኛዬ ነሽ ብዬ እያለቻት ነው። ጥፊ እንግዲህ ይህንን ጥፊ በዝበጅ